ለመበቀል እንቅስቃሴ ጀምራለችም። የቱርክ እጅግ አደገኛ የሆነ የመሳሪያ ምርትና አካሄድ ምዕራባውያኑን አስፈርቷል። የአሁኑ ቪዲዮ ደግሞ ጭራሽ ቱርክ አውሮፓን ለመውረር እየሰራች ነው እስከመባል አድርሷታል። ይህ ስውር ጀት የእንግሊዝን የአየር ክልል ጥሶ ጥቃት መፈጸም የሚችል ነው። ቱርክ እንደ ራሷን በስድስተኛው ትውልድ የጦር መሳሪያ እየሸለመች የምትገኘው መላው አውሮፓ በጦር መሳሪያ እጥረት ጭንቀት ላይ በወደቀበት ሰዓት መሆኑ ደግሞ ነገሩን የበለጠ ትኩረት እንዲያገኝ እያደረገው ነው። ቱርክ እነዚህን መሳሪያዎች በባህልም በሌላም መልኩ አብሯት ለማይቆሙት አውሮፓውያን ልትሸጥ አትችልም። በየዕለቱ ከሰው አልባ ድሮን እስከ ከባባድ ሚስጥራዊ ሚሳኤሎች እየታጠቀች ያለች ሀገር ናትም። ልብ በሉም፣ በየዕለቱ አዳዲስና ዘመናዊ ጦር መሳሪያዎችን በፍጥነት ራሷን እያስታጠቀች የምትገኘው አውሮፓ አንቀላፍታበትና ለሁለት ቀን እንኳን መዋጋት የማያስችል አቅም በያዘችበት ሰዓት ነው ጀርመን ከሁለት ቀን በላይ የሚያዋጋ መሳሪያ እንደሌላት መናገሯ ይታወቃል። አውሮፓና አሜሪካን ያስደነገጠው የመሳሪያ ባዶነት የተፈጠረው ዩክሬንን እንረዳለን ባሉበት ሰዓት ነው። አሁን ላይ ከቱርክ ውጪ አብዛኞቹ የኔቶ አባላት ለዩክሬን የሚሰጡት መሳሪያ አልቆባቸዋል። በነገራችን ላይ በኔቶ ውስጥ ከሁሉም አባል አገራት መካከል ሁልጊዜም የተለየ አቋም የምትይዘው ቱርክ ብቻ ናትም። ቱርክ የኔቶ አባል መሆኗ አውሮፓውያኑን የበለጠ ነው የሚያቃጥላቸው። ምክንያቱም ተጋግዘው እንኳን ሊወጓት አይችሉም። አሁን አውሮፓ ባዶ በሆነበት ሰዓት ቱርክ እንደዚህ አይነት ፕሮታይፕ ስውር ጀቶችን ይዛ መምጣቷ አንድ ቀን ተጣጥመው የማያውቁት አውሮፓና ቱርክ የመፈንቅለ ኃይል ማድረጋቸው አይቀርም ይባላል። አውሮፓውያኖቹ በተለይ የእስልምና እምነት ተከታይ የሚበዛባቸው አገራት እንዲህ አይነት ዘመናዊ መሳሪያዎችን ሲታጠቁ ደስ አይላቸውም። የእስልምና እምነት ተከታይ የሆነ አገር እንደ ሶሪያ ሲሆን ነው ደስ የሚላቸው። እንደ የመን ሲፈራርስ፣ እንደ ሶማሊ መንግስት አልባ ሲሆን፣ እንደ ሊቢያ ትርምስምሱ ሲወጣ ነው ደስ የሚላቸው። እንደ ቱርክ ራሱን ችሎ ዘመናዊ የጦር መሳሪያ የሚታጠቅ አገር እንደ ትልቅ ስጋት ነው የሚቆጥሩትም። በእርግጥ ምዕራባውያኑ ለእስልምና ብቻ ሳይሆን ለኦርቶዶክስ ሃይማኖትም ተመሳሳይ ጥላቻ እንዳላቸው ይታወቃል። በእስልምና ስም አብረው እንዲጠፉ ከተመቱ አገራት መካከል አንዳንዶች የጥንታዊ ኦርቶዶክስ ሃይማኖት ተከታዮች መገኛ ጭምር ነበሩ። አሁንም ሩሲያ ላይ የሚረባረቡባት አንደኛው ምክንያት ሃይማኖት ጭምር እንደሆነ በቅርብ መሰማቱም የሚታወስ ነው። ምናልባትም ቱርክ የኃይል ሚዛኑ ወደ ራሷ እንዲያጋድል ካደረገች ሰበብ ፈልገው ልክ እንደ ኢራን ከግራም ከቀኝም ሊያዋክቧት ይችላሉ። አሁን ላይ የአውሮፓ ሀገራት ጦራቸውን ለማጠናከር ከፍተኛ እንቅስቃሴ እያደረጉ ነው። የዩክሬኑ ጦርነት በከፍተኛ ሁኔታ ነው ያነቃቃቸው። የቱርክ የማይታመኑ የጦር መሳሪያ ምርቶች ደግሞ የበለጠ አስደንግጧቸዋል። በተለይ ፈረንሳይ፣ ጀርመን፣ ጣሊያንና ኔዘርላንድን ጨምሮ ትልልቅ የአውሮፓ ሀገራት የሚተኩሱት መሳሪያ መመናመኑን ኒውዮርክ ታይምስ ጭምር ዘግበዋል። ቱርክ ከጦር መሳሪያ ምርት በተጨማሪ አስፈሪ ሰው ኃይል ጭምር እየገነባች ያለች ሀገር ናትም። ከታጠቀ ኃይል ጋር የሚዋጋ የታጠቀ ኃይል ከጦርነት ወደ ሰላም ለመምጣት በሚደረድራቸው ቅድመ ሁኔታዎች ውስጥ የሚዘረዝራቸውን ፍላጎቶቹን በታጠቀውና ባጀበው መጠን ገፍቶ በመዋጋት